የእውቀት ዓለም ቻናል ቤተሰብ ካልሆናችሁ ላይክ እና ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። የህይወትን ሚስጥር ራስን ፈልገህ ካላገኘው በስተቀር ትርጉም የለውም። በዓለም ላይ ራስን ከማንም ጋር አታወዳደር። ያን ካደረግ ራስን እየሰደብክ ነው። ሰዎች እውነታውን አይከተሉም፣ ምክንያታዊ ያልሆኑና ራስ ወዳድ ናቸው። ሆኖም ግን ውደዳቸው። በዓለም ላይ ማየት የምትፈልገውን ለውጥ አንተ ራስህ ሆነ ተገኝ። ማሸነፍ ማለት ሁሌ አንደኛ መሆን ማለት አይደለም። ከዚያ በፊት ካደረግከው የበለጠ ነገር ማድረግ ማለት ነው። ከትናንትና ተማር፣ ዛሬን ደግሞ ኑር፣ ነገን ተስፋ አድርግ። ዋናው ቁም ነገር መጠየቅን አትተው። ህይወት መኖር አስፈላጊ መሆኑን እመን። እናም እምነትህንም እውነታውንም ለመፍጠር ይረዳሃል። ሰዎች ስለ አንተ የሚያስቡትን መቀየር አትችልም። አንተ ስለ ሰዎች የምታስበውን ግን መቀየር ትችላለህ። ህይወት ቀላል እንዲሆንልህ ሳይሆን ጥንካሬ እንድታገኝ ጸልይ። ፍቅርና ሞት የሚያመሳስላቸው ነገር አለ። ሁለቱም ያለ ቀጠሮ ነው የሚመጡት። ለመጀመር ትልቅ መሆን አይጠበቅብህም። ትልቅ ለመሆን ግን መጀመር አለብህ። ስለ ሌሎች የሚወራበት ጠረጴዛ ላይ አትቀመጥ። ልክ ስትነሳ ቀጣዩ ርዕሳቸው አንተ ስለሆንክ። ብዙ ሰዎች ያውቁሃል፣ ነገር ግን የሚረዱ ጥቂቶቹ ናቸው። ትልቁ ፈተና ሰው ሆኖ መፈጠር አይደለም፣ ሰው ሆኖ መኖር ነው እንጂ። ውበት የሴት ልጅ ኃይል ነው፣ ኃይል ግን የወንድ ልጅ ውበት ነው። ህይወትን የሚያስውቡ ውብ ሰዎች አሉ። ሳትጽፍ ያነቡሃል፣ ሳትናገር ይረዱሃል። በራስ ላይ ካተኮርክ አንድ ቀን ዓለም በአንተ ላይ ያተኩራል። ጊዜ ጨካኝ መምህር ነው። ምክንያቱም መምህር አስተምሮ ነው የሚፈትንህ፣ ጊዜ ግን ፈትኖ ነው የሚያስተምርህ። በማንም ሰው ላይ በጣም አትተማመን፣ ምክንያቱም የራስህ ጥላ እንኳ ጨለማ ውስጥ ይተውሃል።